ሃይ ዛሬ ደግሞ ማሳያችሁ አንድ የሚገርም አፕሊኬሽን አለና ቪዲዮን ከመጀመራችን በፊት ሰብስክራይብ ያደረጋችሁ ቪዲዮን ጀምሮ ማለት ነው። ላይክ ቪዲዮን ያልገባችሁ ነገር ኮሜንት ያደርጋችሁ ጀምሩት እና አሁን ስለ አፕሊኬሽኑ አንድ ነገር ነገራችኋለሁ ማለት ነው። እና እኔ እንደምታዩት በእኔ ስር የተመዘገቡ ሰዎች ይሄንን እንደዚህ አይነት ብር እየሰሩበት ነው ማለት ነው። ጊዜያችሁን ዩቲዩብ ላይ እና ቲክቶክ ላይ ከምታሳልፉ ማለቴም ቲክቶክ እና ዩቲዩብ ቪዲዮ በማየት ከምታሳልፉ እኔ ጋር መጣችሁ እኔ ሙሉ አፕሊኬሽኑን አሰራር አሳያችኋለሁ ማለት ነው። የቴሌግራም ዩዘር ኔምን ደግሞ ይሄ ነው። ስልክ ቁጥሬም ካስፈልጋችሁ አለየው እዚህ ጋር አስቀምጬላችኋለሁ ከላይ። በቃ አሁን ደግሞ ስለ አፕሊኬሽኑ አሰራር እናያለን ማለት ነው። ትንሽ መጀመሪያ ይሄው ሊንኩን ቻናሌ ላይ አስቀምጥላችኋለሁ ማለት ነው። አሁን ቻናሌ አዲስ ስለተከፈተ አስቀምጥላችኋለሁ እዛ ላይ ይሄው ሊንኩን በምነኩበት ሰዓት ቀጥታ ወደ አፕሊኬሽኑ ይወስዳችኋል ማለት ነው። ይሄው አሁን ዳውንሎድ የምትላለች ዳውንሎድ ምናምን በምነኩ ሰዓት ያደርጋችኋል። እኔ ግን አፕሊኬሽኑ አወረድኩት ወደ ውስጥ ነው የሚያስገባኝ። አፕሊኬሽኑን ከወረዳችሁ በኋላ ተመልሳችሁ መታችሁ ከእንደገና ይሄ ሊንክ ትነካላችሁ። ኦፕን አፕ ምናምን ሳትሉት ማለት ነው። ከእንደገና ይሄንን ኦፕን አፕ ማለት አይቻልም። ከመልሳችሁ ይሄ ሊንክ ተነኩታላችሁ መልሳችሁ ማለት ነው። ከዛ አፕሊኬሽኑ በራሱ ሲስተም ያስገባችኋል ወደ ውስጥ ማለት ነው። እና ለምንድነው ሆስት አፕሊኬሽን ውስጥ መግባት ኤጀንት አፕሊኬሽን ውስጥ መሆን አይቻልም። በሊንክ ነው የሚሆነው። ለዛ እናንተም ከሆናችሁ መከራችሁን ውስጥ ገብታችሁ ከምታዩ ተመልሳችሁ ንኩት ማለት ነው። ይሄንን አሁን ውስጥ ገብተን ያሉትን ነገሮች እናያለን ማለት ነው። እሺ አንድ ጊዜ አፕሊኬሽኑን እንጠብቀው። ኔትወርክ ይፈልጋል ትንሽ። ይሄው ገባ። አሁን የምናየው ምንድነው ቻት እና ማይ አሁን ምትላለች ማለት ነው። ከላይ ቻት አሁን በእንትን አድርግላችኋለሁ እሷ ነች ማለት ነው። አሁን በሰረዝ አድርጌ በላይ አድርግላችኋለሁ እሷ ነች። ይሄው በከላይ በእንትን በመጠቆም ያደረኩላችሁ ማያውን ማለት ፎሎ ያደረጋችኋቸው ሰው የነሱ ቻት ነው ማለት ነው። ቻት ደግሞ የሁሉም ሰው ማታውቁት ሰው አለ የነሱ ቻት ነው ማለት ነው። እሺ አሁን ደግሞ ጌም ሞመንት ሆም እና ምትል ሜሴጅ ሚል እናያለን ማለት ነው። አሁን ስለነሱ ምናጠነጥን ይሆናል ማለት ነው። አሁን ሆም ምትሏል መቼስ አውቃችሁታል ማለት ነው። አሁን ሞመንትስ ምትሏል እናያለን ማለት ነው። ይሄ ማለት እንደ ቲክቶክ ላይ ፖስት እንደምታደርጉት ምናምን ይሄ ደግሞ የሚለየቱ ፎቶ ነው ለጥፋችሁ ብቻ የምታዩት ማለት ነው። ስለዛ ብቻ ነው በቃ ስለ ፎቶ ምናምን ስለ ኳስ ምናምን ነው መለጠፍ የሚቻለው። ከዛ በላይ የራሳችሁ ምናምን መለጠፍ ነው የሚቻለው። የኳስ ምናምን ከዛ በላይ አይፈቀድም። አሁን ደግሞ ጌም ትላለች። ጌም ደግሞ ጌመር ካልሆናችሁ ምንም አይጠቅማችሁም። ጌመር ብትሆኑ ደግሞ በጣም ጨቅ ብር ትሰሩበታላችሁ ማለት ነው። እሺ አሁን ደግሞ ሜሴጅ ደግሞ በቃ እንደምታውቁት መጻጻፊያ ነው። ከታች ደግሞ የማይክ እንትን ያለው ደግሞ እሱ ደግሞ ከሲስተሙ ሲላክላችሁ ነው ማለት ነው። አሁን ምትለው ላይ እናጠነጥራለን ማለት ነው። ሚሚለው ውስጥ እዚች መጀመሪያ እንደገባችሁ እኔ አፕሊኬሽኑ ስለኔ ስላጠፉት ቬሪፊኬሽን ቬሪፋይድ ስላደረጉ ነው። እናንተ ቬሪፋይድ ስላላረጋችሁ ማለት ነው እዛ ጋር ያለው ቬሪፋይድ ነው ምትላለች እሷን ነክታችሁ ቬሪፋይድ አድርጉ ማለት ነው። እሺ ከዛ አሁን ደግሞ ከላይ የስራስ ምልክት አለች። የስራስ ምልክቷ ደግሞ የስራስ ምልክቷን በመነኩበት ሰዓት ቀጥታ ይወስዳችኋል። ስማችሁን እዚህ ጋር ፎቶ ከላይ ፎቶ ምትሉን ስነኩት ፎቶ ትቀይራላችሁ። ስም ትቀይራላችሁ። እድሜ ትቀይራላችሁ። ባዮ ላይ ደግሞ የሆነ ነገር ታጨምራላችሁ ማለት ነው። በቃ ይሄንን ጨምራችሁ ትወጣላችሁ። ለምሳሌ እኔ ቬሪፋይድ ብሎኛል እዛ ጋር ኤጀንት እና ሆስት ብሎኛል። እናንተ ደግሞ ቬሪፋይድ ካላረጋችሁ ቬሪፋይድ አድርጉ ማለት ነው። ሆስት እንደመሆናችሁ መሰረት ደግሞ ሆስት ታክስ ደግሞ ገብተን እናሳያችኋለን ማለት ነው። ሆስት ታክስ ውስጥ ገብተን ደግሞ እናሳያችኋለን። እሺ ሆስት ታክስ ውስጥ አንድ ጊዜ እንግባ። ኤጀንት ላይ ደግሞ እንደ ድንገት ሆኖ ኤጀንት ካልተቆጠራችሁ መጀመሪያ አንተን አረግላችኋለሁ። አይዲ አለ አይዲያችሁን ትነግሩኛላችሁ። እዚህ ጋር አይዲያችሁን በምልክላችሁ ሰዓት የኔን አይዲ ታስገባላችሁ ማለት ነው። እሺ አይዲን ደግሞ አስቀምጠላችኋለሁ ማለት ነው። አሁን ደግሞ ሆስት ታክስ የምትለው ውስጥ ገብተን እናሳያችኋለን። ሆስት ታክስ ይሄንን ይመስላል። ሆስት ታክስ የሚለውን በመናካበት ሰዓት ይሄው እንደምታዩት ለሁለት ሰው በመቀመጥ 5000 ዳይመንድ ይሰጠኛል ማለት ለምን 50000 ዳይመንድ ይሰጠኛል። 50000 ዳይመንድ ማለት ደግሞ በዚህ ፕላትፎርም ላይ $0.5 ማለት ነው ለሁለት ሰው በተቀመጡ ሰዓት
እና ይሄ ተጠራቅሞ ነው በቀን በወር እስከ 5000 መስራት የምትሰሩት ማለት ነው። ለምን ፕላትፎርሙ ላይ ተፍ ስትሉ ፕላትፎርሙ ይጨምርላችኋል። በተለይ ኢንቪቴሽን ደግሞ ብትሰሩ በጣም እንትን ነው ማለት ነው። በአንድ ኢንቪቴሽን በአንድ ሰው ብቻ ከ380 $ ማግኘት ትችላላችሁ። እና ታክሳችሁን መዝለል የለባችሁም። እንደዛ ካደረጋችሁ በጣም ትርፍ ታገኙበታል አፕሊኬሽን ላይ ማለት ነው። በጊፍት የመጣ ደግሞ 701 ዳይመንድ አለኝ ማለት ነው። እናንተ አሁን ስታስተካክሉት 500,000 ስታደርጉት በቀን $0.24 ራሱ መቀበል ትችላላችሁ ከፈለጋችሁ ማለት ነው። በቀን ብቻ ማለት ነው። በወር ምናምን ስታሰሩት አስሩትና ለራሳችሁ አድርጉ ማለት ነው። ይሄ ነው በቃ አፕሊኬሽን አሰራር። እስከ አይፎን 17 ፕሮ ማክስ ራሱ አለ። አይፎን 17 ፕሮ ማክስ ይኸው እዚህ ጋር እንደምታዩት አለ። እስከዛ መስራት ትችላላችሁ። ይመቻችሁ። አፕሊኬሽኑ በጣም ቀላል ነው። ያልገባችሁ ነገር ላይ ኮሜንት ላይ ጠይቁኝ።